ማክዳ አረ ማክዳ የሚዘጋጀውን ነገር አይዘጋጅ እንዲያው ምንም አዘጋጅ ጨርሽ ንፍሮም ተቆቁሏል። በጎን ይገዙ ጋሽዬ እንግዲህ ጠዋት አውርተናል። እሳቸው አረቄ ታልጠጡ መቼ ይመጣሉ? ተረጋጉ፣ ይመጣሉ። የእሱን ነገር ዝም በይ ማክዳዬ። ይኸው እንዴ ያስፈጀን አይደለም እንዴ? አዎ አድባሯ ሰዓቱን ታለፈው እኮ ያው መቀሰፋ ነው። እንግዲህ እኔ ያ ጥቁር በግ ካልተገዛ በፍጹም የማይሆን ነገር ነው። እንዲያው ቢሆን እትዬ እንደው ግንባሩ ላይ ነጭ የሆነ በግ ቢሆን ጥሩ ብትነግሯቸው። አሁን ገበያው ይነሳል። እንደው እስኪ ቆይ መተው እንደው እዛኛው ቤታቻቸውን እንጣል። እንደው ማክዳዬ ማነው ይሄ አቶ በላቸው የሚባለው ሰውዬ በግ የሚያደልበው? እንደው ከጠፋ በወንድም ማለት ያንን 100 ሺህ ብር አይሆን አይቀራትም ዛሬ። አይ እትዬ ይሁን በቃ እሺ ነው ሁሉም። እኔ የምለው ቀለውን ገዝተዋል እንዴ እትዬ? ሁሉም ተገዝቷል ማክዳዬ። በኋላ የሚቀባው እኮ ያው እዛ አለልሽ እኮ እግር ውስጥ አለልሽ። እሺ ሁሉን አዘጋጅ ማክዳ። የቤቱን ነገር ለአንቺ ሰጥቼሻለሁ። ይሄ ሰውዬ እኔ ምንም አላማረኝም። ምን እማዬ እኔ ልቤ እየፈራ ነው። አባዬ እኮ ቆየ። አድባሯን ትቀጽፈናለች። እኔ ስገረመ ምን ሆነና ይኸው እንዴ ጀምበሯም እኮ ጠለቀች። እንደው ምን ጉድ ፈላብኝ።
አለብህ? አንተ ምን አለብህ? አንድ ሁለት ታንቋ አይገመጣ እኔ እዚህ ልጨነቅ እንጂ። ታዲያ በዛሬው ቀን ያልጠጣው መቼ ትጠጣለህ? እባክህ በል እባክህ አሁን ተነሳና በጉን ፈልገህ ይዘህ ና። ጎረቤቱ ሁሉ የሚጠብቀን እኛንም አይደል እንዴ? ይደርሳል። እኔ እያለሁልሽ ደግሞ ምንድን ነው የሚያስጨንቅሽ? ጨንቅኛለሽ። ኧረ ተው አንተ ሰውዬ፣ ኧረ ተው እባክህ እባክህ። ነገራውንም እንደምታውቂው ነው። ታዲያ ወጣ ብዬ ኩዤ እመጣለሁ አልኩሽ። ታዲያ ተቀብለህ ሂድ እንጂ ጀምበር ጠለቀች። አሁን በዚህ ሰዓት ገበያ ላይ በግ ይገኛል? ይደርሳል። እሺ ታልሽና ምን አለ? ወይ ጉድ! በልህ ቶሎ ደርሰህ ና። ሁሉም እኛን እኮ ነው እየጠበቀን ያለው። ጎረቤቱ በሞላ እኛን እየጠበቀን ማለት እንዴ? በስመ አብ ወልድ በስመ አብ ወልድ በስመ አብ ወልድ። ማነው ደጋፊ ደግሞ ዛሬ ምን ነው ቆዩ? ይመጣሉ ጋሽ የገበያውን ሰዓት አለፈባቸውና ይመጣሉ። እንግዲህ ትንሽ ታገሱ እባክህ፣ ትንሽ ታገስ። አንተ ጌታው ትንሽ ታገስ እሺ። አይ አቤት አቤት አቤት! አንተ ያቆልሉ ገብርኤል እንደው ምን ይሻላል? ጉድ ነው እንደው ስንት ሆነ በይ። አይ ዛሬ አለቅን በቃ። አቤት አቤት አቤት! እተይ እንደው ምን ይሻላል? እንደው ምንድን ነው በላው ማክዳ የሚወጣጣውን ንፍሮልን ዳቦም ሄደ፣ ሁሉም ሄዷል። ምንም የቀረ የለም። እንደው ምንም የቀረ የለም። ጀበናውን እትተውት በሀገራችን እንዲህ አይነት እንደው መጥፎ ነገር የለም። ሁሉ ተስማምቶ በጉ ተባርኮ ነው፣ ወይፈኑ ተባርኮ ነው፣ በሬው ተባርኮ ነው። በበረቱ እንዲህ አይነት ልጅ እንደው የትም አይቶ አይታወቅም እኮ። ወይ እንደው ትናንት ተፈጥራ ይህች ልጅ እንኳን ትብለጠው በሁሉ ነገር እኮ እሷ ተሻለች። በለጠው እንጂ በጣም በለጠው። ጭንቅላት አለ ታስባለች። እንግዲህ ምን ይሻላል? እስቲ አረፍ በሉ እንደው አረፍ በሉ። አቤት አንተ ያጎልብኝ ጋዜት መንገድ ድረስ መቀለናል። እስቲ እንደው መንገድ ድረስ መቀለናል። እማዬ እኔ ልቤን እያመመኝ ነው። ይዞ እየመጣ ነው። ችግር የለም
መሰለሽ ዋናው እንኳን በጉ መጣ። ዛሬ እኮ የእመቤታችን የቅድስት ድንግል ማርያም የተወለደችበት በዓል ነው። ይህ በዓል የሰው ልጆች ለስንት ዘመናት ሲጠብቁት የነበረ ነቢየ እግዚአብሔር ቅዱስ ኢሳይያስ ድንግል በድንግልና ተጸንሳለች፣ በድንግልና ትወልዳለች እንዳለ ያቺ ድንግል የተወለደችበት ዕለት ነው። ለዓለም ድኅነት ምክንያት የሆነች እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለት ነው። እንግዲህ ወለተ ማርያም አንቺም ልጆችሽም በቤተ ክርስቲያን እየመጣችሁ እንደው ስለ በዓሉ ስለ ቤተ ክርስቲያን አንዳንድ ነገር መማር አለባችሁ። ምንድን ነው ከዓመት ዓመት እናንተ በመቁረቢያችሁ ሰዓት እንደው ልጃችሁ ተሽሎ ወደ ቤተ ክርስቲያን ሲሄድ እናንተ እንዴት ነው የማይሆነው? እማምላክ ቅድስት ድንግል ማርያም ትወለዳለች። በዚያ ታላቅ ደስታ ሆነ ደስ ይበላችሁ። አዎ ይሄ ነው እንግዲህ በዓሉ ይሄ ነው። እማምላክ ቅድስት ድንግል ማርያም የተወለደችበት የተቀደሰ በዓል ነው። እናንተ ደግሞ የጥንተ ሴጣን ዳኖስ ቀድሞ አዳምን ሔዋንን ገነትን ከመሰለች ቦታ እግዚአብሔርን ከመሰለ ጌታ እንደለያቸው ዛሬ እንጨትን ድንጋይን ታመልካላችሁ። ይሄ በእውነቱ አይሆንም፣ ቤተ ክርስቲያንም አትፈቅድም፣ እግዚአብሔርም የሚጸየፈው ተግባር ነው። በሉ ይሄን ቁረጡት። ወለተ ማርያም ይሄ አግባብ አይደለም። እንደው በንስሐ ተመልሳችሁ ሥጋው ደሙን ተቀብላችሁ ወደ እግዚአብሔር ልትቀርቡ ይገባል። እንደዚያ ነው። በሉ ወለተ ማርያም ይሄ ነገር እንዳይደገም። ማን የፈጠረሽ? እግዚአብሔር ነው። እሱ እኮ ነው የሚጠብቅሽ። እንዴት ነው? ሌላ ጊዜ ሰፊውን ትምህርት አስተምራችኋለሁ። እንደዛ ነው። ይሄንን ልጆች ሲተነሱ ስለታችን